ሰውነታችሁ ስር የምትቀቡትን ነገር የምትቀቡት እንዳያለባችሁ ነው ወይስ ያለባችሁ እንዳይሸት ነው? ዛሬ ሁለቱን መለየት አለብን። የመጀመሪያው ዲዮድረንት ነው። ዲዮድረንት የምንቀባው ሰውነታችን በጣም የሚያለበን ካልሆነ ወይም ደግሞ ላብ በጣም ማያስቸግረን ከሆነ ግን ሽታ እንዳይኖር የምንፈልግ ከሆነ በውስጡ ያሉት ኢንግሪዲየንቶች ባክቴሪያን የመግደል አቅም ስላላቸው እንዲሁም ደግሞ ሴንትድ ከሆኑ ያንን ሽታ እንድንሸት ወይም ደግሞ ፍሬሽ እንድንሆን የሚረዳን ነው። አንታይ ፐርስፐረንት ጋር ስንመጣ ግን በጊዜያዊነት ስዌት የሚወጣበትን ግላንድ ብሎክ በማድረግ ላበታችን እንዲቆም ወይም ደግሞ እንዲቀንስ ያደርጋል። ያንን እንዲያደርግ ደግሞ የሚረዳው አሉሚኒየም ሳልቶችን በመጠቀም ነው የሚሰሩት ማለት ነው። በጥናት ባይረጋገጥም አሉሚኒየም ሳልቶች ለብዙዎቻችን ለሰውነታችን ለጤናችን ጥሩ እንዳልሆነ ሄሬን ዜር ይወራል። ግን በተለይ ለሴቶች ማለት ነው ለብሬስት ካንሰር ያጋልጣል የሚባል ነገር አለ። ግን በጥናት አልተረጋገጠም እንደነገርኳችሁ። ሆነም ቀረም ግን የሚያጠራጥር ነገር እስካለ ድረስ የምንጠቀማቸውን ነገሮች ሜክ ሹር ከምን አይነት እንደተሰሩ ምንድነው ያለበት፣ አሉሚኒየም አለው ወይ፣ ፓራቤንስ አላቸው ወይ፣ አሁን ነገር ቼክ ማድረግ፣ ክሊን የሆኑ ፕሮዳክቶች ላይ ፎከስ ማድረግ አይከፋም። ዛሬ ያሳዩአችሁ ሳልት ኤንድ ስቶን እንዲሁም ደግሞ ነሰሰር ሁለቱ መጀመሪያ ላይ ያሳዩአችሁ ዲዮድረንቶች ብቻ ናቸው which is ለሰውነት ጠረን የሚረዱ ማለት ነው። ክሊን የሆኑ ብራንድ ነው። ይሄ መጨረሻ ላይ ያሳያችሁ ያለውት ደግሞ ዶና ከረን አንቲፐርስፐረንት ነው which is more a cleaner side 100% clean አይደለም because it has aluminum which is harmful እና ይሄንን ቼክ እያደረጋችሁ ተጠቀሙ ለማለት ነው። ባይ